የሰው ልጅ በህይወት ቆይታው ማድረግ ማከናወን የሚፈልጋቸው በርካታ ክስተቶች አሉ። በሰው ልጅ ህይወት ዑደት ውስጥ የሚከሰቱ ኩነቶች በርካታ ሲሆኑ የሚከሰቱ ኩነቶችን በወቅቱ መዝግቦ መያዝ የኩነቱ ህጋዊነት ከግለሰብ ጥቅም ባሻገር ለህግ፣ ለአስተዳደር፣ ለስታስቲካዊ ጉዳዮች ጠቀሜታ ግብዓት ሆነው ያገለግላሉ። ኩነቶቹ የተፈጥሮ ህግና ህገ መንግስታዊ መብት ቢሆኑም እንደነዚህ አይነት ክስተቶችን እንደ ግለሰብም እንደ መንግስትም አስፈላጊነታቸው የጎላ ስለሆነ ኩነቱ ወሳኝ ተብሎ ይጠራል። ወሳኝ ኩነት ማለት የሰው ልጅ በህይወት ዘመኑ የሚከሰትና የማይቀር ክስተት ሲሆን በሀገራችን ሁኔታ ልደት፣ ጋብቻ፣ ፍቺ፣ ሞት እና ጉድፍቻ፣ የልጅነትን መቀበል፣ አባትነትን በፍርድ ቤት ማወቅ የሚሉ ኩነቶችን በመመዝገብ የሚፈለገውን ዓላማ እንዲውል የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ኩነቶቹ በወቅቱ እንዲመዘገብ እየሰራ ይገኛል። የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የወሳኝ ኩነት ምዝገባ እና ማስረጃ አገልግሎት ዳይሬክተር አቶ ጥጋቡ ሽመኝ ናቸው። የወሳኝ ኩነቶች ጠቀሜታቸው በጥቅል ስናየው ለህግ፣ ለአስተዳደር፣ ለስታቲስቲክስ ይጠቅማሉ ነው የሚለው። አሁን ይሄ ማለት ምን ማለት ነው? ለህግ ስንል አንድ ዜጋ ከልደት ጀምሮ ኩነት ሲመዘገብ ማንነቱን ማን እንደሆነ ወላጆቹ እነማን ናቸው፣ መቼ ተወለደ የሚሉት ነገሮች በሙሉ የያዘ ስለሆነ የአንድ ህፃን የአንድ ዜጋ ማንነት የያዘ ነው እና ይህ ከያዘ በህግ አግባብም ቅቡልነት ያለው ማስረጃዎች ይይዛል። ለአስተዳደር ስንል የመልካም አስተዳደር ችግሮች በሙሉ ስለሚጠቅም የወሳኝ ኩነት ምዝገባዎች በማህበራዊ፣ በፖለቲካዊ፣ በኢኮኖሚያዊ ያሉ አሁን ያሉ ሁኔታዎች በተለይ በማህበራዊ ሁኔታችን በጋብቻ፣ በፍቺ፣ በሞት ምንድን ነው የሚመስለው የሚል ለማወቅ ይጠቅማል። ለግለሰቡ ደግሞ እኛ የምንሰጣቸው ማስረጃዎች በህግ ፊት ራሳቸውን ችሎ የቆሙ ማስረጃዎች ናቸው። ያለምንም ደጋፊ ማስረጃ፣ ያለምንም ምስክር አንድ ሰው የወሳኝ ኩነት ምዝገባ ሰርቲፊኬት ወይ ምስክር ወረቀት ሲኖረው ህግ ፊት ራሱን ችሎ የሚቆም ማስረጃ ነው እና ከዚህ ጋር ተያይዞ ለአስተዳደር በጣም ጠቃሚ ነው። ሌላው የፍትህ ስርዓቱን ጭምር ግልጸኝነት ያለው ፈጣን፣ ቀልጣፋ የሆነ አስተዳደር እንዲኖር ያስችላል። በመጨረሻ ደረጃ ለስታቲስቲክስ አገልግሎት ይውላል። አገር እንደ ሀገር ወይ ከተማ አስተዳደር እንደ ከተማ አስተዳደር በእቅድ በፖሊሲ በተለያዩ ፕሮግራሞች በተለያዩ እቅዶች ከወሳኝ ኩነቶች ምዝገባ የተገኘ መረጃ ትክክለኛና ተአማኒ መረጃ ነው። የህዝብ ቁጥርን ለማወቅ የወሊድ ምጣኔያችንን ለማወቅ የዴዝ ምጣኔውን ለማወቅ ምን ያህል ነው የሚለው የሞት ምክንያቶች ምንድን ናቸው የሚል ጭምር በደንብ ተንትኖ የሚያሳይ ስለሆነ ለመንግስት ለውሳኔ ሰጭነት ትክክለኛ መረጃ ምንጭ ያገለግላል ማለት ነው። እንደ ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ወቅታዊ ምዝገባን ለማሳደግ እየተሰሩ ያሉ ስራዎችን አቶ ጥጋቡ ሽመኝ እንዲህ ይላሉ። እንደ ኤጀንሲ አሁን አተኩረን እየሰራን ያለነው ዋና ስራችን ወቅታዊ ምዝገባን ማሳደግ ነው። ደግሞ የተሟላ ወቅታዊ ምዝገባ እንዲኖር ማድረግ በአዲስ አበባ። ይሄ የሚሆነው እኛ ስለፈለግን አይደለም። ዓለም አቀፍ ስታንዳርዱ፣ ዓለም አቀፍ መርሆቹ ይሄንን ነው። ወሳኝ ኩነት ዝም ብሎ የሚመዘገብ ሳይሆን መርሆች አሉት፣ የራሱ መርሆች አሉ። አንዱ ሁሉን አቀፍ የሚል በከተማ አስተዳደሩ በሙሉ የሚከሰትን ኩነት ያለ ዘር ልዩነት፣ ያለ ሃይማኖት ልዩነት፣ ያለ ዘመናዊ አኗኗር የሚኖር ዘመናዊ አኗኗር የማይኖር ድሃ፣ ሀብታም፣ ባለስልጣን፣ ባለሙያ ሳትል የሚመዘገብ ሁሉን አቀፍ ምዝገባ መሆን አለበት በአዲስ አበባ። ከዛ ቀጥሎ አስገዳጅ መሆን አለበት ይላል። ከዛ ቀጥሎ ቋሚና ተከታታይ ኩነቶች የሚቋረጡ አሉ። ወሊድ አይቋረጥም፣ ሞት አይቋረጥም፣ ጋብቻ አይቋረጥም፣ ፍቺ አይቋረጥም። በቃ በሰው ልጅ በህይወት እስካለ ድረስ ያሉ ሁኔታዎች ናቸው እና እነዚህ ያለምንም መቆራረጥ በቋሚነት በተከታታይ መመዝገብ አለባቸው። ስለዚህ ሚስጥር መጠበቅ አለበት። ሚስጥራዊነት ነው አንዱ መርህ እና እነዚህም በሙሉ አካተን እንድንመዘግብ ከሆነ ወቅታዊ ወሳኝ ኩነት ምዝገባ ማሳደግ ሲችል፣ ስለዚህ በመርሆቹ መሰረት ለመመዝገብ ወቅታዊ ላይ ትኩረትና አድርገን እንሰራለን። ወቅታዊ ስንል ምንም ማለት አይደለም። ህፃን ሲወለድ በ90 ቀን ውስጥ መመዝገብ አለበት። ይህ ወቅታዊ ያስብለዋል። ሌሎች ኩነቶች ጋብቻ፣ ፍቺ፣ ጉድፍቻ፣ ሞት
ኩነቶች ሲከሰቱ በ30 ቀናት ውስጥ መመዝገብ አለባቸው። እነዚህ መዝገባዎች ማሳካት ከቻለን በአዲስ አበባችን ወቅታዊ የወሳኝ ኩነት ምዝገባ የተሟላ ምዝገባ አደረግን ይባላል። ወቅታዊ ምዝገባ አደረግን ካልን ደግሞ ቅድም ያልኩሽ ጠቀሜታዎች አንዱ ለስታቲስቲክስ ይውላል፣ ለህግ ይውላል፣ አስተዳደር ይውላል ናቸው ነገሮች ለእነሱ ትክክለኛ መረጃ ሆነው ይገኛሉ ማለት ነው። ስለዚህ ለዚህ ወቅታዊ ምዝገባ ላይ አትኩሮ የሚሰሩ ይህን ለማድረግ ከተቋማት ጋር በቅንጅት እየሰራ ይገኛል። ተቋማት ጋር ለምሳሌ ተቋማት በሁለት ከፍለን የምናያቸው እኛ በቅንጅት የምንሰራቸው አንዱ የተቋም አይነት ብለን የምንለያቸው ኩነቶቹ የሚከሰትባቸው ተቋማት አሉ። ኩነቶቹ የሚከሰትባቸው ተቋማት አንዱ ጤና ተቋማት ኩነት የሚከሰትባቸው ናቸው። ልደት፣ ሞት ይከሰትባቸዋል። ከዛ ቀጥሎ ፍርድ ቤት ናቸው። ፍርድ ቤቶች ፍቺና ጉድፍቻ ይከሰትባቸዋል። ከዛ ቀጥሎ ሃይማኖት ተቋማት ናቸው። ቤተ እምነቶች ናቸው። ቤተ እምነቶች ጋብቻ ይከሰትባቸዋል። በየቤተ እምነቱ የጋብቻ ስነስርዓት አለ። ሸሪዓ ፍርድ ቤት ጋብቻም ፍቺ ይከሰታል። ስለዚህ እነዚህ ኩነት የሚከሰትባቸው ተቋማት ለይተን ከእነዚህ ተቋማት ጋር በቅንጅት እየሰራ እንገኛለን። ለምሳሌ ከጤና ተቋም ጋር በ106 ጤና ተቋማት ላይ የእኛ ባለሙያዎች በማስገባት ምዝገባ እያደረግን እንገኛለን ማለት ነው። በሸሪዓ ፍርድ ቤት ሙሉ ለሙሉ ምዝገባ ማድረግ ጀምረናል። ከሸሪዓ ፍርድ ቤት ጋር በመግባባት ከፍርድ ቤቶች ጋር ኦልሬዲ ከፌዴራል የመጀመሪያ ደረጃ ፍርድ ቤት ጋር የስምምነት ሰነድ ተፈራርመን በየምድብ ችሎቶቹ በ11 ክፍለ ከተማ ምድብ ችሎቶች ላይ ቢሮዎች አመቻችተውልን አሁን ኦልሬዲ ምዝገባ ለመጀመር ግብአቶች የማሟላት የቅድመ ሁኔታ ስራዎች እየሰራን የስልጠና ሂደት ላይ እንገኛለን ማለት። ከሃይማኖት ተቋማትም ከአዲስ አበባ ሃይማኖት ተቋማት ጉባኤ ጋር የስምምነት ሰነድ ተፈራርመን ስልጠናዎች ሰጥተን አሁን ወደ ተግባር በማስገባት እንቅስቃሴ ላይ እንገኛለን። ስለዚህ በወቅታዊ ወሳኝ ኩነት ምዝገባ ማሳደግ የምንችለው ከሚከሰትባቸው ተቋማት ጋር በቅንጅት ስንሰራ ስለሆነ ከነዚህ ጋር በጋራ እየሰራን ነው። ሌላ ደግሞ ለወሳኝ ኩነቱ ምዝገባ ማሳደግ የሚያስችሉ ደግሞ ሌሎች ተቋማት አሉ። ለምሳሌ ትምህርት ጽሕፈት ቤት ትምህርት ቢሮ ጋር ተያይዞ ማንኛውም ሕፃን ወደ ትምህርት ቤት ሲገባ ከኬጂ ጀምሮ የልደት ሰርቲፊኬት እንዲኖረው ከማድረግ አንጻር ይሄ በተወሰነ መልኩ አስገዳጅ እያደረግ ወደ ስርዓቱ ማስመጣት ነው። ሁለተኛ የ5 ዓመት እና ከዛ በታች ያሉ ሕፃናት በትምህርት ቤት የምናገኛቸው እና ከእነሱ ጋር እንሰራለን። በአዲስ አበባ እንዲያውም በአሁኑ ጊዜ ያለ ልደት ሰርቲፊኬት ምዝገባ እንዳይደረግ በሚል ደረጃ ሶፍትዌር ወርዱ እሱን ተግባራዊ እያደረግን ነው እና ሌሎችም ተቋማት አሉ። ከእነዚህ ጋር ተቋማት ጋር በቅንጅት እየተሰራ ይገኛል ማለት ነው። በመጨረሻም የህብረተሰቡ ግንዛቤ ቀደም ካሉት ጊዜያት ሲነጻጸር ምን ይመስላል ስንል ጠይቀን ነበር። ቀድሞ ከነበረው አንጻር የህብረተሰባችን ግንዛቤ አዲስ አበባ ነዋሪ በሚፈልገው ደረጃ ባይሆኑ አንጻራዊ የተሻለ ማሻሻል አለ። ለምሳሌ ከዚህ በፊት የነበሩ ምዝገቦቻችን ከተከሰተው ልደት አንጻር 20 እና 30% ነበር መመዝገብ ስንችል የነበረ። በአሁኑ ጊዜ በሩብ ዓመቱ እንኳ ስናየው ከተከሰተው አንጻር ወደ 61.56% አካባቢ ምዝገባ ማከናወን ችለናል። ስለዚህ የህብረተሰቡ የልደት ሰርቲፊኬት በተለይ ደግሞ በትምህርት ስርዓታችን አስገዳጅ ስላደረገ የልደት ሰርቲፊኬት በህብረተሰቡ ላይ ትልቅ መነሳሳት ግንዛቤ የተፈጠረ ስለሆነ በወቅቱ የማስመዝገብ ሁኔታውንም የተሻለ መነሳሳት እየፈጠረ ያለበት ሁኔታ አለ። ክፍለ ከተሞቻችን፣ ወረዳዎቻችን ለወቅታዊ ምዝገባ ትኩረት አድርገው እየሰሩ በመሆኑ ሁሉም ወረዳዎቻችን ከየወረዳው ከሚገኙ ጤና ተቋም ጋር በጋራ መስራት ጀምረዋል። ክፍለ ከተሞቻችን በማስተባበር በኩል የተለያዩ ግብዓቶች በማሟላት በጋራ እየሰራ ይገኛል እና ስለዚህ ከነበረው አንጻር ይሻሻላል። አሁንም ግን የተሟላ ምዝገባ እስክናመጣ ድረስ ብዙ ስራዎች ይቀሩናል። በሚዲያዎች የግንዛቤ ማስጨበጫ ማስታወቂያዎች መሰራት አለባቸው፣ ስልጠናዎች መሰጠት አለባቸው እና ሰፊ ስራ የሚቀረን አለ። አንጻራዊ ከነበረው ግን መሻሻሎች እንዳሉ ያሳያል። 81 ዓመት የሞላው የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ኩነቶችን ሰንደው በቀጣይ ታሪክንም እየሰነደ የራሱን አሻራ እያሳረፈ ሕዝብንም መንግስትንም ከማገዝ አኳያ ሚናው የጎላ ነው።